Welcome to the Force YouTube mentorship. So far ብዙ ነገሮች አይተናል። the beginning part ላይ ነን አሁንም ያለ ነው። ዛሬ የምናየው types of trading orders እና types of trading analysis የሚሉትን ነገሮች ናቸው። እና as we go through step by step እንዳልኳችሁ እስከ advanced ደረጃ ድረስ እንሄዳለን ማለት ነው። so let's dive in ቀጥታ። so መጀመሪያ what is market order የሚለውን ነገሮች ማየት አለብን ማለት ነው። ስለዚህ የሆነ ነገር አይታችሁ particular analysis ሰርታችሁ ከዛ በኋላ ያ ማርኬት ላይ ሄዳችሁ buy ወይ sell ካላችሁ ምን እንለዋለን? market order እንለዋለን ማለት ነው። ሁለተኛ ደግሞ limit order የምንለው ነው። limit order ላይ ሲመጣ ሁለት አይነት limit orderዎች አሉ። buy limit እና sell limit የምንለው ማለት ነው። buy limit የምንላቸው ነገሮች when you put responsibility ሲሰጡት ነው ለብሮከሩ ማለት ነው። ማለትም ለምሳሌ እዚህ fair value gap ላይ buy ማለት እፈልጋለሁ ብላችሁ ካስቀመጣችሁ ሊሚት ኦርደራችሁን ስቶፓችሁን እዚህ ጋር አርጋችሁ ቴክ ፕሮፊታችሁን እዚህ ጋር አርጋችሁ ካስቀመጣችሁ ኦርደራችሁን ልክ ማርኬቱ ሲመጣ ብሮከሩ አውቶማቲክሊ እዛ ጋር ኤክስኪዩት ያደርግላችኋል ማለት ነው በሰጣችሁት ሎት ሳይዝ መሰረት። ይሄ ባይ ሊሚት እንለዋለን ማለት ነው። ስለዚህ ምን ሲል ነው የሚመጣው? ፕራይስ ተመልሶ ሪተርን አድርጎ ያ ስፔሲፊክ ቦታን ተች ሲያደርገው ነው ሊሚት ኦርደር የምትገቡት። ሴል ሊሚት ደግሞ ቱ ዲ አዘር ሳይድ ማለት ነው። ሶ ፎር ኤግዛምፕል we trying to enter sell እዚህ ጋር ብንል we're going to say what particularly እዚህ ጋር ሲመጣ ወይም ደግሞ እዚህ ጋር let me cut this እንደዚህና if price is going like this አሁን አንድ ስቴፕ እንደዚህ ሄዶ ከሆነ ልክ ይሄንን ስታዩት you wanted to enter እዚች ጋር። ስለዚህ ምንድነው ፕራይስ እዚህ ጋር ተመልሶ ሲመጣ ኤክሲኪዩት አድርግልኝ ብላችሁ ታስቀምጣላችሁ ኦርደራችሁ ማለት ነው። ሎት ሳይዛችሁን አስተካክላችሁ and then price ልክ ይሄንን ታፕ ሲያደርገው ብሮከሩ አውቶማቲክሊ እዛ ስፔሲፊክ ቦታ ላይ ያስገባችኋል። ይሄ ሴል ሊሚት እንለዋለን ማለት ነው። ባይ ስቶፕ እና ሴል ስቶፕ የምንላቸው ደግሞ ነገሮች አሉ። ባይ ስቶፕ እና ሴል ስቶፕ የምንለው ደግሞ ከሊሚት ተቃራኒ ነገሮች ናቸው። ማለትም ባይ ስቶፕ ብሬክ አውት ሲያደርግ ለምሳሌ you wanted to enter buys እዚህ ይሄንን ፕራይስ ወደዚህ ካለፈው ስለዚህ you're gonna put your buy order እዚህ ጋራ buy stopአችሁን ማለት buy stopአችሁን እዚህ ጋር ታስቀምጣላችሁ። ስቶፕ ሎሳችሁን ለሴ እዚህ ጋር አስቀምጣችሁት። so you say price ከዚህ መጥቶ ካለፈ I wanted to enter buy ትላላችሁ። so price ወደ ታች ወረደ ምናምን ልክ price ተመልሶ ልክ እዚህ ጋር መጥቶ ይሄንን ሲያልፈው እዚች ስፔሲፊክ ቦታ ላይ እቺን ልክ እንደነካት እዚች ጋራ ምን ገባችሁ? buy positionአችሁን ገባችሁ ማለት ነው። ይሄ buy stop እንለዋለን። sell stop ደግሞ same exact thing ሆኖ to the other side reverse ማለት ነው። ማለትም if price goes to a specific ቦታ ለምሳሌ እዚህ ጋራ ሆኖ ልክ ፕራይስ ይሄንን ሲያልፍ ወደ ታች you're gonna put a sell stop እዚህ ጋራና ፕራይስ እዚህ ጋራ ተመልሶ መጥቶ ይሄንን ካለፈ ምንድን ነው የምትሉት? you're gonna enter sell ማለት ነው። አውቶማቲክሊ ይገባላችኋል። ሶ እንደዚህ መጥቶ ይሄድ ወደ ላይ ወደ ሄደበት እድና ሪተርን እዚህ ጋራ so if return ድና እዚህ ጋራ ቢመለስ ኖሮ ማርኬቱ ምን ያደርግላችኋል? እዛ ጋራ ሴል ኤንትሪ ይገባላችኋል ማለት ነው። ስለዚህ እነዚህ ያው ሲምፕል እንትኖች ናቸው፣ ተርሞች ናቸው የምትጠቀሟቸው። አንዳንዴ ሜቢ ቢዚ ሆናችሁ ስራ ላይ ሆናችሁ ማርኬቱ ማየት የማትችሉበት ወቅት ውስጥ ሆናችሁ ከሆነና አናሊሳችሁን ጨርሳችሁ ከተቀመጣችሁ እና ያ ስፔሲፊክ ቦታ ሲመጣ እገባለሁ የሚል ቶት ካላችሁ በእነዚህ አይነት ሜተዶች መግባት ትችላላችሁ ማለት ግዴታ ስልካችሁ ላይ ወይም ፒሲያችሁ ላይ መሆን አይጠበቅባችሁ ማለት ነው if you know the analysis ማለት ነው። the third thing is that break even የምንላቸው ነገሮች አሉ። now break even የምንለው ነገር ምንድነው? ብዙ ጊዜ ሰምታችሁት የምታውቁት ተርም ሊሆን ይችላል። break even የምንለው when we put our stop loss ለምሳሌ buy position እዚህ ጋር ከገባን stop loss እዚህ ጋር ካረገን ምንድነው የምንለው? if price እዚህ ላይ ከሆነ ታርጌታችሁ ፕራይስ የሆነ ስፔሲፊክ ቦታ ላይ ሲደርስ which I'm going to teach you break even የምታረጉባቸውን ፖይንት ልክ የሆነ ስፔሲፊክ ቦታ ላይ ሲደርስ ስቶፕ ሎሳችሁን አምጥታችሁ ኤንትሪ ቦታችሁ ላይ ስታስቀምጡት ብሬክ ኢቨን ይባላል። ስለዚህ ኖ ፕሮፊት ኖ ሎስ ማለት ፕራይስ ተመልሶ መጥቶ ቢያስወጣችሁ እንኳን ምን አላችሁ ማለት ነው? ምንም አይነት ብር አይወስድባችሁ ማለት ይሄ አድቫንቴጅ አላችሁ ማለት ነው። ስለዚህ ብሬክ ኢቨን የምንለው ስቶፕ ሎሳችንን አምጥተን ኤንትሪ ፖይንት ላይ ስናስቀምጥ ፕሮፊትም ሎስም አይኖረንም ማለት ነው። ማርኬቱ አጌንስታስ ቢሄድ ማለት ነው። ይሄ ብሬክ ኢቨን የምንለው ተርም ነው ማለት ነው። ሶ አሁን ደግሞ ወደ ታይፕስ ኦፍ አናሊሲሶች እንሄዳለን ማለት ነው። ብዙ አይነት አናሊሲሶች አሉ። ኳንቲቴቲቭ አናሊሲስ፣ ፍሎ ትሬድ አናሊሲስ የምንለው አለ፣ ጂኦፖለቲካል አናሊሲስ የምንላቸው ብዙ አይነት አናሊሲሶች አሉ። ግን እነዚህ ሶስቱ ሜን ናቸው which is ቴክኒካል አናሊሲስ፣ ፋንዳሜንታል አናሊሲስ እና ሴንቲሜንታል አናሊሲስ የምንላቸው ማለት ነው። ስለዚህ ከቴክኒካል እንጀምር። ሶ ቴክኒካል አናሊሲስ ማለት is when ማርኬቱ ላይ ገብተን ቻርቶችን እያየን ካንድልስቲክ ፓተርኖችን፣ ሰፖርት፣ ሬዚስተንስ፣ ፌር ቫልዩ ጋፕ፣ ፒዲአር ምናምን የምንላቸው ነገሮች እያየን የምንሰራቸው አናሊሲሶች ናቸው ማለት ነው። እነዚህ አናሊሲሶች ያው ባይ ወይ ሴል ፖዚሽናችን እንድንገባ ያደርጋሉ። ሞስትሊ ስካልፐሮች፣ ዴይ ትሬደሮች፣ ያው ስዊንግ ትሬደሮችም ይጠቀሙታል። ሞስትሊ ግን ያው ስካልፐር እና ዴይ ትሬደር እሱ ላይ ሪላይ ያደርጋሉ ማለት ነው። እነዚህ አይነት የቻርት ፓተርኖችን እያየን ማርኬቱ ቡሊሽ ሊሄድ ይችላል ወይም ደግሞ ቤሪሽ ሊሄድ ይችላል እያለን ፕሬዲክት የምናደርግበት ወይ እስኮ
ኮልድ ቴክኒካል አናሊሲስ እንለዋለን ማለት ነው። ናው when it comes to fundamental analysis ደግሞ ኒውሶችን እያየን ማለት ነው። ኒውስ ኢቨንቶችን እያየን ፕሪዲክት የምናደርገው ነገር ነው። ሶ ለምሳሌ ኢንትረስት ሬት፣ ኢንፍሌሽን ዳታ፣ ኢኮኖሚክ ኒውስ የምንለው ይሄ ኤንኤፍፒ፣ ሲፒአይ፣ ጂዲፒ የሀገር ጂዲፒዎች ሲለወጥ፣ ግሎባል ኢቨንቶች ሲኖሩ እነዚህ ነገሮች በሙሉ ፋንዳሜንታል አናሊሲስ ነው። እነዚህ ነገሮች እያየን ማርኬቱ ፕሪዲክት ስናደርግ ቡሊሽ ሊሄድ ይችላል፣ ቤሪሽ ሊሄድ ይችላል ስንል እነዚህ ፋንዳሜንታል አናሊሲስ እየሰራ ነው። ለምሳሌ ፌደራል ሪዘርቭ ኢንትረስት ሬት ሬዝ ቢያደርግ ዩኤስ ዶላር ስትሬንግዝ ያገኛል። ሶ ዩኤስ ዶላር ስትሬንግዝ ያገኘ ማለት ዩሮ ዩኤስዲ ትሬድ እያደረጋችሁ ከሆነ ቤሪሽ ሙቭ ኤክስፔክት ታደርጋላችሁ ማለት ምክንያቱም ዩኤስ ስትሮንግ እየሆነ ከመጣ ዩሮ ዩኤስዲ ቤሪሽ የመሄድ ፕሮባቢሊቲ ከፍተኛ ነው ማለት ነው። ስለዚህ እንደዚህ አይነት አናሊሲሶች ስትሰሩ ፋንዳሜንታል አናሊሲስ ይባላል ማለት ነው። ለምሳሌ ትራምፕ ብዙ ታሪፍ ኒውሶች እያወጣ ነው። ታሪፍ እንደዚህ ሲጨምር አንዱ ሀገር ላይ ታሪፍ ሌላ ሀገር ላይ ሲጨምር እነዚህ ነገሮች ቴክኒካል አናሊሲስ እያያችሁ ሜቢ ፕሬዲክት ላታደርጉት ትችላላችሁ። ያው ሳይኖች ይሰጣል፣ ግን ሞር ኦፍ ፋንዳሜንታል አናሊሲስ ብትሰሩ እነዚያን ነገሮችን ፕሬዲክት ማድረግ ትችላላችሁ ማለት ዳትስ ዋት ዊ ኮል ፋንዳሜንታል አናሊሲስ የምንለው ማለት ነው። የመጨረሻው ፖይንት ደግሞ ሴንቲሜንታል አናሊሲስ የምንለው ማለት ነው። ሶ ሴንቲሜንታል አናሊሲስ ደግሞ ፊርና ግሪድ ኢንዴክሶችን እያየን ሲኦቲ ሪፖርቶች ኮሚትመንት ኦፍ ትሬደርስን እያየን ሪቴል ትሬደር ፖዚሽኒንግ ዳታዎችን እያየን እነዚህ ነገሮች እያየን የምንሰራቸው አናሊሲሶች በሙሉ ሴንቲሜንታል አናሊሲስ እንለዋለን ማለት ነው። ስለዚህ ኢፍ ቱ መኒ ፒፕል ለምሳሌ ባይ ያደረገ ከሆነ ቢትኮይንን ኤክስትሪም ግሪድ ይኖራል ማለት ነው። ስለዚህ ሪቨርሳል ማይት ሃፕን ብለን የምናስባቸው እነዚህ አይነት ነገሮች ፌርና ግሪዱን እያየን የምናስባቸው ነገሮች በሙሉ ሴንቲሜንታል አናሊሲስ እንላቸዋለን ማለት ነው። ሶ ይህን ይመስል ነበር የዛሬው ቪዲዮ። this is just the beginning part። አሁንም ቀጣይ ሞር ኦፍ ወደ ትንሽ ኢንተርሚዲየት ፓርቶች እየሄደን እንመጣለን and then all the way to the advanced part እንሄዳለን። ስለዚህ be patient. if you have any question ኮመንት ላይ አስቀምጡልኝ። እነሱን እያየው ቪዲዮዎችን እንቀጥላለን ማለት ነው። I'll see you guys.